እግረኛው ሚዲያ አሽቃባጭ ነው ወይንስ ለእውነት የሚሟገት? ገንዘብ ያለው ሰው ካገኘ እግረኛ ሚዲያ ፊንቴክ ኢንቨስትመንት የሚባል ድርጅት ለሰዎች መኪና አስመጣላችኋለሁ ብሎ ገንዘባቸውን ተቀብሎ መኪናውንም ሳያስመጣ እንዲሁም ገንዘባቸውንም ሳይመልስ ለረጅም ጊዜ በመቆየቱ ምክንያት የድርጅቱ ብራንድ አምባሳደር የሆኑት እነ ሰራዊት ፍቅሬን ጨምሮ ሌሎች አርቲስቶች በዚህ ጉዳይ ተጠርጥረው ታስረው ነበር እና እነዚህ አርቲስቶች ለተወሰነ ጊዜ ታስረው ከተፈቱ በኋላ እግረኛው ሚዲያ ላይ ስለ እውነታው ለመናገር ቀርበው ነበር። እኔ እነሱ ስለታሰሩበት ጉዳይ ስለማጭበርበሩ ምናምን ላወራችሁ አይደለም። ነገር ግን እግረኛው ሚዲያ እነዚህን ሰዎች እንግዳ አድርጎ ካቀረበ በኋላ አንዳንድ የተናገራቸው ነገሮች በአንዳንድ ሰዎች ዘንድ ይሄ ሰውዬ አሽቃባጭ ነው እንዴ እንዲባል አድርጓል። በአንዳንዶቹ ዘንድ ደግሞ አይ አሽቃባጭ ሳይሆን ይሄ ሰውዬ ለእውነት የሚሟገት ነው የሚል ሐሳብ እንዲያነሱ አድርጓል። እና እግረኛው ሚዲያ ፕሮግራሙን ገና ሲጀምር እነዚህን አርቲስቶች ያደነቀበት መንገድ ትንሽ ግራ የሚያጋባ ነበር። እስኪ ስሙት። እንግዶቼ ሁላችሁን ስላገኘዋችሁ በመሃላችሁ ስለተገኘው እንደመባረክ እንደመቀደስ ቆጥረዋለሁ። ደስ ብሎኛል ስላገኘዋችሁ። እኛም በጣም ደስ ብሎናል እንኳን ተገናኘን። እና እናንተ መሃል መገኘት ለኔ እንደመባረክና እንደመቀደስ ነው የሚቆጠረው ነው ያለው። እውነት ለመናገር እነዚህ ሁሉም አርቲስቶች እኔ በግሌ እምወዳቸው እማከብራቸው በስራቸው ደግሞ እማደንቃቸው አርቲስቶች ናቸው። ነገር ግን እነዚህ አርቲስቶች መሃል መገኘት ከነሱ ጋር አብሮ መሆን እንዴት ነው መባረክና መቀደስ ሊሆን የሚችለው? ይሄ ሰውዬ እያሽቃበጠ ነው። በመሃላችሁ ስለተገኘው እንደመባረክ እንደመቀደስ ነው የምቆጥረው አለ። ከስንት ጳጳስ ከስንት ከገዳማት ጋር እኮ ኢንተርቪው አድርጓል። ገንዘብ ያለው ሰው ካገኘ እግረኛ ሚዲያ ከዚህ ምን አይነት ማሽቃበጥ ነው የምታሽቃበጠው? እንደ ቅድስና ቆጥራለሁኛል ከሰራዊት ጋር ቁጭ ስላልክ ስንት ጳጳስ እንኳን እናገራል። እንደ ገዳም ሁሉ ወልዳባ ገዳም እንኳን ሄደን እንኳን እንደዚህ አይነት መግለጫ አልሰጠም። ከእናንተ ጋር መገኘቴ እንደ መባረክ ነው እንደ መቀደስ ነው ብለህ ትቀደዳለህ? መቀደስ ነው ከሰራዊት ጋር ቁጭ ስላልክ ነው መቀደስ ወይስ ከማጋ ነው? ከነካሪድ ጋር ነው? እስቲ ንገረኝ። መባረክ መቀደስ የሆነበትን መንገድ ንገረኝ። ምን አይነትበት ነው በእናትህ? እና እግረኛው ሚዲያ የምርም አሽቃባጭ ነው እንዴ እንዲባል ካደረጉ ነገሮች ሁለተኛው ደግሞ ቀጥሎ የተናገረው ነገር ነው። እናንተ እዛ በሜክሲኮ ውድ ሰዓት በሚውልበት እጃችሁ ላይ የብረት ካቴናም ደያስ እየተበላ ደቦቃ በሚተኛበት ቦታ ላይ ሆናችሁ እና እናንተ ውድ ሰዓት ባደረጋችሁበት እጃችሁ በካቴና መታሰራችሁ እጅግ በጣም ያሳዝናል የሚል አይነት ነገር ነው የተናገረው። እና እግረኛው ሚዲያ ይሄን ነገር ከተናገረ በኋላ ሰራዊት ፍቅሬ ነገሩን ቀለል አድርጎ በካቴና መታሰራችን ኖርማል ነው ብሏል። እጅ ላይ ካቴና ምናምን የሚባለው እሱ የህጉ አካሄድ ነው። አንድ ሰው ወደ ፍርድ ቤት ሲሄድ ካቴና ተደርጎለት ይሄዳል። መቼም ብራስሌት ሊደረግለት አይችልም። ስለዚህ እሱ ብዙ አይደለም የሚያስቀርም ነገር አይደለም። ምክንያቱም መቅረብ የሚገባው በዛ ልክ ስለሆነ ህጉ ስለሆነ እኛም ደግሞ እንደ ተጠርጥሮ እንደታሰረ ሰው የተለየ ነገር ይደረግልን፣ ሌላው በዛ ደረጃ እየሄደ እኛ እንሂድ ምናምን ልንል አንችልም በህግ ስር እስካለን ድረስ። ስለዚህ ያንን በዛ ነው የምናየው። እና እዚህ ጋር አንዳንድ ሰዎች እግረኛው ሚዲያ በጣም አሽቃብጧል፣ እንደዛ ማድረግ እንደዛ መናገር አልነበረበትም የሚሉ ሰዎች እንዳሉ ሁሉ ሌሎቹ ደግሞ አይ እግረኛው ሚዲያ ከማሽቃበጡ በላይ ለእውነት እየተሟገተ ነው፣ እነዚህን ሰዎች በጣም ሲሞግት ነበር የሚሉ ሰዎች አሉ። ለምሳሌ ከዛ ኢንተርቪው መሃል ወንድም ካሊድን የሞገተበት መንገድ አንዱ ነው። ወይም የቀደመ የነጋዴ አይምሮ አለቀቀህ አይደለም። በሱ ቋንቋ እንደሱ በሆነማ እዚህ ቦታ አታገኘኝም ነበር። ንግዱ ላይ ሄጄ እንዴት ሀብታም እንደመሆን ጉራጌ ነኝ እኮ አውቀዋለሁ፣ እንዴት መነገድ እንዴት ማትረፍ እንዳለብኝ። ቀጥሎ ደግሞ ሰራዊት ፍቅሬንም ሲሞግተውና የተሰማውን ነገር ያለ ፍርሃት ሲጠይቀው ነበር። ተጠርጣሪ ሆነ በመታሰርህ ወይም ደግሞ በሆነ ጉዳይ በዛ ውስጥ በመግባትህ ምንም የሚመጣ ነገር የለም። ከዛ ወጥቶ እኮ ትልልቅ የሆነ ኔልሰን ማንዴላን መውሰድ ይችላል። 27 ዓመት ከታሰረ በኋላ እኮ ፕሬዚደንት ሆኗል እኮ ኔልሰን ማንዴላ። እንደዚህ ብለን ነው የምናስበው። እሳቸው ለህዝብ ነው፣ እናንተ ደግሞ ቀደም እንዳልከኝም በገደምዳሜ ህዝብ ነው ያሳሰራችሁ እና ልዩነት አለው ብዬ። እና እዚህ ጋር ሰራዊት ፍቅሬ የታሰረ ሁሉ ወንጀለኛ ነው ማለት አይደለም። እኛ ተጠርጥረን ነው የታሰርነው። ለምሳሌ ኔልሰን ማንዴላ 27 ዓመት ታስሮ ወጥቶ ከዛ በኋላ ፕሬዝዳንት ሆኗል ሲለው እግረኛው ሚዲያ ከዛ ምን አለ? ኔልሰን ማንዴላ እኮ ለህዝብ ብሎ ለህዝብ ሲታገል ነው ለ27 ዓመት የታሰረው። እናንተ ደግሞ በህዝብ ነው የታሰራችሁት። ያ ማለት አጭበርብራችኋል ተብላችሁ ተጠርጥራችሁ ነው የታሰራችሁትና የእናንተና የሱ ይለያያል የሚል ነገር ነው የተናገረው። እና እግረኛው ሚዲያ እዚህ ጋር ያለምንም ፍርሃት እነዚህን ሰዎች ሲሞግታቸው ነበር። እና እዚህ ጋር እግረኛው ሚዲያን አሽቃባጭ ነው ልንል እንችላለን ወይንስ አይ ይሄ ሰውዬ እነዚህን ሰዎች መሞገት ባለበት መልኩ ሞግቷል፣ መጠየቅ ያለበትን ነገር ያለ ፍርሃት ጠይቋልና
ይሄ ሰውዬ ለእውነት የሚሟገት ሰው ነው ማለት እንችላለን። እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። ከዛ ባለፈ እኔ ትንሽ ግርም ያለኝ ነገር ምንድነው እነዚህ አርቲስቶች ተጠርጥረው ታስረው ነበረ። ከዛ በዋስ ተፈተዋል። ጉዳያቸው በፍርድ ቤት እንደተያዘ ነው፣ አላለቀም እስካሁን። ታዲያ ጉዳያቸው በፍርድ ቤት የመጨረሻ ውሳኔ ሳይሰጥበት ሚዲያ ላይ ቀርበው ስለሆነው ነገር መናገራቸው አግባብ ነው? ይሄ ነገር ትንሽ ጥያቄ ስለፈጠረብኝ ነው። እስኪ እናንተ ሐሳባችሁን ኮሜንት ላይ ንገሩኝ። ሌላኛው ከሰሞኑን ከሰማዋቸው ነገሮች በጣም የገረመኝ ምንድነው ከ20 ዓመት በታች የእግር ኳስ ተጫዋቾች የሆኑ ታዳጊ ልጆች ወደ ስዊድን ሀገር ለውድድር እንደሄዱ ካረፉበት ቦታ ጠፍተዋል የሚል ነገር ነው የተሰማው። 20 ኢትዮጵያውያን ተጫዋቾች ጠፍተዋል። ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነ ቡድን መሪያቸው መጥፋታቸው ተሰማ። እድሜያቸው ከ14 እስከ 17 የሚሆኑም ታዲያ እነዚህ ታዳጊዎች በውድድሩ የመጨረሻ ቀን ላይ ካረፉበት ትምህርት ቤት ምንም ነገር ሳይናገሩ መጥፋታቸው ነው የተነገረው። እናም የስዊድን ፖሊስ እንዳስታወቀው ልጆቹ ወደ ኢትዮጵያ አለመመለሳቸውንና መጥፋታቸውን በፈቃደኝነት ላይ የተመሰረተ እንጂ ህገወጥ የሰዎች ዝውውር ምልክት እንደሌለው ገልጿል። በጉዳዩ ላይ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን በሰጠው መግለጫ ፌዴሬሽኑ የቡድን አባላቱ በመጥፋታቸው ማዘኑን ገልጾም ልጆቹ በዚህ ውድድር ላይ የተሳተፉት በራሳቸው ጥረት ባገኙት እድል እንጂ የኢትዮጵያ ብሔራዊ ቡድን ወክለው አለመሆኑን አስታውቋል። በጉዳዩ ላይ አዲስ መረጃ ካለ የማደርሳችሁ ይሆናል። ፎሎ ማድረግ አዳዲስ መረጃዎችን ይከታተሉ። እና ከዚህ ቀደም ለእግር ኳስ ውድድር ወደ አውሮፓ ሀገር ሄደው ጠፍቷል ሲባል የሰማነው የኤርትራ ብሔራዊ ቡድንን ነበረ። አሁን ግን ከኢትዮጵያ የሄዱ ታዳጊዎች ለዛውም ከ14 እስከ 17 እድሜ ላይ ያሉ ማለት ነው። እነዚህ ልጆች ከውድድሩ መልስ ወደ ሀገር ከመመለስ ይልቅ እዛው ጠፍተው መቅረትን መርጠዋል። ቆይ ለምን? እነዚህ ልጆች በሀገራቸው ተስፋ ቆርጠው ነው? በሀገሪቷ ላይ ያለው ነገር ፖለቲካው፣ ኢኮኖሚው፣ ሌሎች የእርስ በርስ ግጭቶች ምናምን ተስፋ ስላስቆረጧቸው ነው ወደ ሀገር ለመመለስ ያልፈለጉት? ወይንስ በህይወታቸው ላይ የተሻለ እድል ፍለጋ ነው? እና እዚህ ጋር ብዙ ሰዎች ሁለት አይነት ሀሳብ ያነሳሉ። የመጀመሪያዎቹ እነዚህ ልጆች ያደረጉት ነገር ትክክል ነው፣ እነዚህ እንደው የልጅ አዋቂ ነው መባል ያለባቸው፣ በህይወታቸው ላይ ትክክለኛ ውሳኔ ነው የወሰኑት፣ እዚህ ሀገር ተመልሰው መምጣት የለባቸው የሚሉ ሰዎች አሉ። በዛው ልክ ደግሞ አይ ልጆቹ ያደረጉት ነገር ትክክል አይደለም፣ አግባብም አይደለም፣ የሄዱት ለውድድር ነው፣ ስለዚህ የሄዱበትን ውድድር ጨርሰው ወደ ሀገራቸው መመለስ ነው እንጂ ያለባቸው እዛው ጠፍተው መቅረታቸው በፍጹም ተቀባይነት የለውም የሚሉ ሰዎች አሉ። እና እነዚህ ልጆች ያደረጉት ነገር ትክክል ነው የሚሉ ሰዎች ከኃይለ ገብረስላሴ ቆየት ካለ ኢንተርቪው ላይ አጭር ቪዲዮ እየቆረጡ አምጥተው ኃይለ ገብረስላሴ እንኳን በተማረረባት ሀገር እነዚህ ታዳጊዎች በምን ተስፋ ነው እዚህ ሀገር የሚቆዩት ይላሉ። እኔ አሁን ቸግረኛል። አንዳንድ ቦታ ዞሬ አገዛለሁ፣ ከራከራለሁ ምናምን ግር ይላቸዋል። ለምን ግር ይላቸዋል? እኔ አይ ዶንት ኬር። ራሴ ልትገዛለህ? አሁን ራሴ እገዛለሁ። አንዳንድ ጊዜ ኦራይል ያሉት ብዙዎቹ መብራት መሸጫ በደንብ ነው የምንተዋወቀው። ኃይለ ገብረስላሴን እኛ የምናውቀው በምንድን ነው? በሀብታምነቱ፣ ባለብዙ ሆቴል በመሆኑ ምናምን ነው አይደለ? ኃይሌ እንኳን እኔ ሰርቼ ከማገኘው ገቢና ትርፍ ይልቅ ለመንግስት የምከፍለው ግብር ይበልጣል፣ ለመንግስት ግብር ለመክፈል ከባንክ ሁላ እበደራለሁ ይላል። እና ወደዚች ሀገር ነው እነዛ ታዳጊዎች ይመለሱ የምትሉት ይላሉ አንዳንድ ሰዎች። ኢትዮጵያ ውስጥ ሀብታም ለመሆን ከባድ ነው። ዋና ባለቤት ለምንሰራው ቢዝነስ መንግስት ነው። ዋናው ባለቤት መንግስት ነው። እኔ ሁሌ የምለው ነገር በቢዝነስ መንግስት ባለቤት ነህና እባክህ እያንዳንዱን ቢዝነስ ጠብቅ፣ እያንዳንዱን ቢዝነስ በደንብ ተከታተል፣ እያንዳንዱን ቢዝነስ እኛን ተንከባከብ ነው የምለው። ለምን በል እኛ አመቱን ሙሉ በጣም ብዙ ብር ብዙ ስራ ሰርተን ይሄን ያህል ሚሊዮን ተረፈን እንባላለን። ባንክ ተበድረን ነው ያንን ግብር የምንከፍለው። የምንነካቸው ባንክ ተበድረን። እኔ አሁን ያለፈው ግብር በጣም ብዙ ግብር ነው። ስንት እኔ ስራ ነው የማየው። ልክ እንትን ጥቅምት ላይ ግብር ገበር ሲባል ሂሳብ ሰርተው ይሄናል እንዴ ብሩ የት ጋር ነው ያለው? የት አለ ብሩ አለ። ከዛ ጃበር ይስጣቸው ባንኮች ወደ 67% የሚሆነውን ከባንክ ወሰድን። ያው አሁን ደግሞ እየከፈልን አሁን ደግሞ የሚገርም አሁን እኮ ደግሞ መጣ ጥቅምታው። ስለዚህ ማን ነው ባለቤቱ? መንግስት ነው። መንግስት አንደኛ በሚገበረው ግብር ባለቤት ነው። ሁለተኛ ህዝቦች ስራ እየሰሩ ነው። እነዚህ ህዝቦች ደግሞ የኢንካም ታክስ ይከፍላል። ማለት ኢንካም ታክስ ቀላል እንዳይመስልን። አንዳንድ ከተሞች ላይ የምንከፍላቸው፣ አንዳንድ ቦታዎች ላይ የምንከፍላቸው ኢንካም ታክሶች ብዙ ብሮች ነው። የዛን ከተማ የአስተዳደር ሰራተኞችን ደሞዝ የሚከፍል እሱ ብር ነው። እያየ ነው። አንዳንድ ጊዜ እንትን ነው ይሄ ባለ ሀብት ነው። በነገራችን ላይ አንዳንድ ችግሮች እዚህ ኢትዮጵያ ውስጥ
ሀብታም ለመሆን ከባድ ነው እና አገሪቷ ውስጥ አሉ ከሚባሉ ባለሀብቶች መሃል ኃይሌ ገብረስላሴን እንኳን ያስመረረች ሀገር እነዛ ታዳጊዎች ምን ሊያደርጉ ይመለሳሉ? የወሰዱት እርምጃ ትክክል ነው ብሎ ልጆቹን የሚያደንቁ ብዙ ሰዎች አሉ። እዚህ ጋር እናንተ ተመልካቾች ሐሳባችሁ ምንድነው? እና በልጆቹ ቦታ ብትሆኑ እናንተ ምን ታደርጋላችሁ? ልጆቹ እንዳደረጉት እዛው ጠፍታችሁ ትቀራላችሁ ወይንስ ወደ እናት ሀገራችሁ ትመለሳላችሁ? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። እና ሌላኛው ጉዳያችን ምንድነው? አንድ ቲክቶክ ላይ የምናውቀው ናቲ በርበር የሚባል ጸጉር አስተካካይ የሆነ ልጅ አለ። እዛ ልጅ ላይ ሰሞኑን የተሰራው ፕራንክ ነው እና ልጁ ላይ የተሰራው ፕራንክ እንግዲህ ብዙ ሰዎችን አስቆጥቷል። ብዙ ሰዎች ተናደውበታል እና እኔ ነገሩ ውሸትም ይመስለኛል። ግን እስኪ ቪዲዮን እኔና ከዛ በኋላ አስተያየት እንሰጣለን። ያኛው ፖሊስ መሆኑ ነው። እሺ ፖሊስ ምናምን አለባበሱ እንደዚህ ነው። ነጭ ጫማ አርጎ ምናምን። እሺ ሴት ነው እንዳትለይ። ማን የማንን ያሳየው ነው? ልጁ ደንግጧል። እሱ ራሱ ያሳየው አይደል? የሴት አሳየች ወንድ ትጠቆመኛለህ? አረ ወንድ ነው ያሳየኝ ቅድም እንዴ። አንተ ከኔ በላይ ታውቃለህ። አረ ሊመታው ነው እንዴ? አይቻውም በእኔ ስራት ለምንድን ነው ህግ የምታስተካክለው? መስራት አትናገርም? እሱ ከሆነ ካልሆነ አይተህ ይቅርታ። እሱ እኔ ሌላ ቦታ ቼክ አቃጣሪ። አረ ይቅርታሽ ይቅርታሽ ተመሳስሉ። አረ ወንድም ያ ነው እኔ እኮ ተመሳስሉ እና ምን ሊያደርገው ነው? ና እሱ አይደል እንዴ ቅድም የጠየቀው ቦታ የጠየቀን እሱ አይደል እንዴ? ውስጥ ነው ማለት ነው። እሺ አሁን ምኑ ነው ፖሊስ የሚመስለው? አይ አንተን ይመስላል። ይሄኛው ደግሞ ሌላ ነው አይደል? አንተን ስለመሰለኝ አረ አረ ሊመታት ልጅቷ እናት ሂሳብ አንተ እንዴ ምን አገባሽ? ምን አገባሽ? እሺ ይቅርታ ምን አገባሽ እንዴ? አረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። አመሳስለብኝ ነው ያው ና አረ ምን ፍራንክ ነው ያደረግነው። ከዛ ፕራንክ ነው ምናምን ብሎ ነገሩት ማለት ነው። እሺ እግዚአብሔር እንዴት እና ይሄ ናቲ የሚባለው ጸጉሩን ያሳደገው ልጅ በጣም የዋህ ልጅ ነው። ታዲያ የዚህን ልጅ የዋህነት ተጠቅሞ እንደዚህ አይነት ፕራንክ ልጁ ላይ መስራት አግባብ ነው? እኔ እዚህ ጋር አግባብነቱ አይታየኝም። ከዛ ባለፈ ነገሩ ሪል ፕራንክ ሳይሆን የሆነ ስክሪፕትድ የሆነ ነገር ይመስለኛል። ያ ማለት ቀድመው ተነጋግረው አንተ እንዲሁን እኔ እንዲያረጋለሁ ምናምን ተባብለው የሰሩት ነገር ይመስለኛል። እንደኔ እንደዛ እንድል ካደረጉኝ ነገሮች አንዱ ምንድነው ያ የፖሊስ ልብስ የለበሰው ልጅ ያደረገውን ጫማ አይታችሁታል? የት ሀገር ነው ፖሊስ እንደዛ አይነት የፖሊስ ልብስ ለብሶ ከዛ ነጭ ጫማ አድርጎ ምናምን ታይቶ የሚታወቀው? ከዛ ባለፈ እሱ የለበሰው ልብስ የድሮ የፖሊስ ልብስ ነው። ለማንኛውም ነገሩ የምርም ሆነ የውሸትም ይሁን እንደዚህ አይነት ፕራንኮች ደስ አይሉም። ከዛ ባለፈ ደግሞ እኔ አንድ ጥያቄ የሆነብኝ ነገር የፖሊስን ልብስ ለብሶ እንደዚህ አይነት ፕራንኮችን እንደዚህ አይነት ቪዲዮዎችን መስራት ይፈቀዳል? ይሄ ነገር ጥያቄ ስለሆነብኝ ነው። እና እናንተ በልጁ ቦታ ወይንም በዚህ በናቲ ቦታ ብትሆኑ ምን ታደርጉ ነበረ? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። እና የዛሬው ቪዲዮ ይሄን ይመስል ነበረ። በሚቀጥለው በሌላ ቪዲዮዎች እንገናኛለን። ባይ